قال والورع والعلم والأدب أدب ያለው علم ያለው ወራ አላህን የሚፈራ የሆነን አካል መጎዳኘት نعم ትልቅ ደረጃ እንዳለው يعني እነዚያን አካላቶች የተጎዳኘ አካል ትልቅ ደረጃ እንዳለው ያመላክታል ይላል ኢማም النووي عليه رحمة الله قال أسكتلوا من علوف والنهي عن مجالسة أهل الشر يعني يمتفو سووچن يشر سووچن عن مكامامتي كالكلال الإمام النووي عليه رحمة الله سبحان الله زاري استسنت الناس سووچ كشرك سووچ قاسي كمامتو كبدعة سووچ قاسي كمامتو كمعصية سووچ قاسي كمامتو يتايان مالت قال والنهي عن مجالسة أهل الشر يشر سووچن مكامامت يعني يميكلكل يهون حديث نالو قال وأهل البدع سبحان الله كبدعة ሰዎች መቀማመጥ የሚከለክል የሆነ ሐዲስ ነው። ዛሬ ከኢኽዋን ጋር ተልመጥምጦ አንድ ላይ ሆኖ ከተለያዩ እንዲሁም ከሱፊዮች ከአህባሾች ጋር አንድ ላይ ሆኖ አኛስና ሰውነ እንዳትነኩን የሚል አካል ያኒ መታየቱ ወላሂ በጣም ያሳዝናል። ሐቂቃ ማለት ለምንድን ቢባል ከቢድዓ ሰዎች የሚያስጠንቅቅ የሆነ ቁርአን አንቀጽ ያለ ሐዲስ ያለ አልፎ ተርፎ ኢጅማዕ ያለ ማለት ነው። ይሄን ሁላ ጥሶ ሳለ አይተውኝ እኔ የሱና ሰው ነኝ ከኔ ጋር ድርድር አታርጉ የሚል አካል መታየቱ ወላሂ በጣም ያሳዝናል። አላህ ሁሉም ቀልብ ይስጠው ማለት ነው። طيب قال واهل البدع بدع ሰዎችን መቀማመጥ የሚከለክል የሆነው ቃል ومن يغتاب الناس ሰዎችን የሚያማ او يكثر فجر መጥፎ يعني ነገሩ በጣም የበዛ የሆነን አካል يعني ከአጅነቢ ጋር የሚጨመላለቅ يعني እንዲሁም ደግሞ يعني ለዚና የሚሯሯጥ እንዲሁም ለሐራም ነገር ለማዕሲያ የሚሯሯጥ የሆነን አካል መጎዳኘት يعني ምን የሚከለክል የሆነ ሐዲስ ነው አሉ ቃል ወበጣለት መጥፎ ነገሩ የበዛ የሆነን አካል መቀማመጥ የሚከለክል የሆነ ነው ونحو ذلك من الانواع المذمومه يعني ውግዝ የሆኑ يعني የተለያዩ አይነቶች አሉና ከነዚያ አይነቶች በአጠቃላይ መቀማመጥ የሚከለክል የሆነ ሐዲስ ነው ይላሉ ኢማሙ ናወዊ አለይሂ ረህመቱላህ። ስለዚህ ከመጥፎ ሰዎች ጋር ልንቀማመጥ አይገባም። ከቢድዓ ሰዎች ጋር እንራቅ ሁላችንም። እንዲሁም ከማዕሲያ ሰዎች ጋር ልንርቅ ይገባል። ካልሆነ በዱንያ ላይ ሰዎች ከማዕሲያ ሰዎች ጋር የሚሆኑ እንደሆነ እንዲሁም ከቢድዓ ሰዎች ጋር የሚሆኑ ከሆነ ከነሱ ኢልሃቅ ይደረጋሉ ከተነገራቸው በኋላ ይሄ ሰለፎች አቋም ነው። ነብዩ አለይሂ ሰላቱ ወሰላም ከማ ፊ ሰሂህ ሙስሊም من حديث ابي هريره رضي الله عنه قال الارواح جنود مجنده فما تعارف منها اختلف وما تناكر منها اختلف على الرسول عليه الصلاه والسلام روحوች መንፈሶች ምንድናቸው جنود مجنده يعني اي نعم جموع مجتمع الإمام النووي عليه رحمة الله أو أنواع مختلفة يعني مختلف የተለያዩ የሆኑ ስብስቦች ወይም ደግሞ አይነቶች ናቸው الإمام النووي عليه رحمة الله يعني هم حديث شرح ማለት ነው قال فما يعني تعارف منها اختلف يعني عالم الأرواح ላይ يعني እዛ الله جل وعلا روحዎችን ማለት ነው ፈጥሮ አንድ ላይ ሰብስቧቸው ሲያበቁ እዛ ቦታ ላይ የተዋወቀና እርስ በርስ يعني አዳፕት ያደረገ የሆነ አካል እዚች ዱንያ ላይ ምን ይሆናል አሉ ይተለፍ ይዋሃዳል አንድ ላይ አብሮ ይሄዳል አብሮ ይመገባል አብሮ يعني ماذا استراتيجيውን يعني ماذا ይሰራል ማለት ነው ይተገብራል አሉ ረሱል አለይሂ ሰላቱ ወሰላም قال وما نعم تناكر منها اختلف لكن ዱንያ ላይ نعم አንድ ላይ አብረው ወጥተው የሚገቡት እንዲሁም ደግሞ ስራ የሚሰሩ ሰዎች የት ላይ ታውቀው ነው نعم እዛ ዓለም الارواح ላይ ታውቀው وما تناكر منها እዛ ዓለም الارواح ላይ የተጣጣሉ እንደሞ ያልተግባቡ የሆኑ አካላቶች እዚህም ዱንያ ላይ ማለት ምን ይሆናሉ አይዋሃዱም ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል። ይሄው ዛሬ ከማዕሲያ ሰዎች ጋር የምትቀመጥ እንደሆነ አንቺም ከወንጀል ሰዎች ጋር የምትቀማመጪ ጓደኛሽ መጥፎ ከሆነች ራስሽን ገምግም። አንተም ጓደኛህ መጥፎ ከሆነ ራስህን ገምግም። ጓደኛ የሽርክ የቢድዓ ሰው ከሆነ ራስህን ገምግም። ለምን ቢባል በዓለም الارواح ላይ ተግባብታችሁ ተስማምታችሁ ስለነበረ ነው እዚች ዱንያ ላይ እየተግባባችሁ ያላችሁ። ራሳችንን ሐቂቃ ልንፈትሽ ይገባል። ይሄው ዛሬ ጓደኛ ኢማን ነው يعني መጥፎ ሰዎች እንደሆኑ ለካ በዓለም الارواح ላይ ከነዚህ አካላቶች ናቸው የተዋወቁት ብለን ራሳችንን ልንፈትሽ ይገባል ማለት ነው نعم يعني ايضا رسول عليه الصلاه والسلام يعني አንድ ወጥ አቋም የሌለውና ጓደኛውን በስነ ስርዓት የማይመርጥ የሆነን አካል ሙናፊቅ እንደሆነ አስመልክተው ምን አሉ كما في صحيح مسلم من حديث عبد الله بن عمر رضي الله عنه عن النبي صلى الله عليه وسلم قال مثل المنافق كمثل الشاة العائرة بين الغنمين المنافقان امثال رسول عليه الصلاه والسلام كمثل الشاة العائرة بين الغنمين يعني لك عند بغ وندم عند فيل امثال العائرة المترددة الحائرة يعني لا تدري بايهما تتبع الامام النووي عليه رحمه الله يعني እንደው ወደዚህ አንዴ ወደዚህ እንደምትል نعم ምንድነው በግ አምሳያ ነው አሉ ረሱል አለይሂ ሰላቱ ወሰላም። ከዚህ يعني
በኩል የሆኑ በጎች ነበሩ ወይም ደግሞ ከዚህ በኩል ከአንድ በኩል አሁንም በጎች ፍየሎች ነበሩና ተዒሩ ኢላ ሃዚሂ መራ ወኢላ ሃዚሂ መራ አሉ ረሱሉ ዓለይሂ ሰላቱ ወሰላም። አንዴ ወደዚህ ትመላለሳለች፣ አንዴ ወደዚህ ትመላለሳለች፣ አንዴ ወደዚህ ትሄዳለች፣ አንዴ ወደዚህ ትመጣለች። ልክ እንደዛ ነው አንሳያዋል። ዛሬ ጓደኛችን የሱና ሰው ካልሆነ የተውሂድ ሰው የመንሀጅ ሰለፍን የያዘ ሰው ካልሆነ አንዴ ከቢድዓ ሰው ጋር የምንጨመር ከሆነ አንዴ ከማዕሲያ ሰዎች ጋር የምንቀማመጥና የምንጨመር እንደሆነ ይሄ ትልቅ ያኒ ሙናፊቅነት ወይም ደግሞ የንፍቅና ነዓም ባህሪ ነው ማለት ነው። ይሄን አስመልክተው ነው ያኒ ኢብኑ በጣ ዐለይሂ ረህመቱላህ ኢባነቱል ኩብራ ላይ ምን አሉ? ቃል ከሱረ ሃዛ ضرب من الناس في زماننا ይህን ሐዲስ አስቀምጠው ሲያበቁ ኢባና ላይ ከሱረ ሃዛ ضرب من الناس في زماننا በዘመናችን እንደዚህ አይነት ሰዎች በዝተዋል አሉ። ሱብሃንአላህ والله اتعجب واتغرب جدا من هذا الكلام ከዚህ በጣም የሚገርመኝና የሚደንቀኝ የሆነ ንግግር ለምን ቢባል እንደሚታወቀው نعم በዛ ሰዓት ኢማሙ ኢብኑ በጣ አልዑክበሪ ዐለይሂ ረህመቱላህ አራተኛው ቀርን ላይ ነበር። በዛች ክፍለ ዘመን ላይ ሆነው ከሱረ هذا الضرب من الناس في زماننا ወጥ የሆነ ጓደኛ የሌለው መንሀጀ ሰለፍን አጥብቆ የማይዝ አንዴ ከቢድዓ ሰዎች ጋር አንዴ ከሱና ሰዎች ጋር ሚልመጥመጥ የሆነ አካል በዘመናችን በዝተዋል አሉ ኢብኑ በጣ ዐለይሂ ረህመቱላህ። ሱብሃንአላህ ወላሂ በዛች ዘመን ላይ ይህን ማለታችን ታዲያ በዘመናችን ያለውን ዋቂዕ ቢያዩት ኖሮ ምን ይሉ ነበር? ሱብሃንአላህ ቃል ምን አሉ? ላ ከፈረሁላህ አላህ ያብዛቸውና እንደዚህ አካላቶች በዝተዋል። ወጥ አቋም የሌላቸው የሆኑ አካላቶች አሉ። ቃል ወሰለመና ወኢያኩም እኛን አላህ ሰላም ያድርገን፣ ወኢያኩም እናንተንም አላህ ሰላም ያድርጋችሁ። ማዛ ከምንድን ነው አላህ ሰላም ያድርገን ቢባል ከምን አይነት ሚን ሸሪል ሙናፊቂን ከሙናፊቃኖች ተንኮል ማለት ነው። አላሁ ጀለ ወዐላ ማዛ ነጃ ይበለን ብለው ተናገሩ። ቃል ወከይዲል ባጊና ድንበር ኃላፊ ከሆኑ አካላቶች ከተንኮላቸው አላህ ይጠብቀን። ወላ ጀዐለና ወኢያኩም ሚነል ላዒቢነ ፊዲን ሱብሃንአላህ በዲን ከሚጫወቱና ከሚቀልዱ ከሆኑ አካላቶች አላህ አያድርገን ብለው ኢማሙ ነወዊ ዐለይሂ ረህመቱላህ ይናገራሉ ማለት ነው። طيب عفوا ኢማሙ በጣ ዐለይሂ ረህመቱላህ ቃል አስከትለው ወላ ሚነ الذين استهوتهم الشياطين ሸይጣን ከተጫወተባቸው ከሆኑ አካላቶች አላህ አያድርገን ብለው ማዛ ይናገራሉ ማለት ነው። طيب ቃል ፈርተዱ ናኪሲነ ወሳሩ ሐኢሪን ሱብሃንአላህ ከዋለሉ ከሆኑ አካላቶች እንዲሁም ደግሞ አንዴ ወደዚህ አንዴ ወደዚህ ከሆኑ ወደ ኋላ ከተከረበቱ ከሆኑ አካላቶች አላህ ያደርገን አለ። ሱብሃንአላህ ወላሂ ዛሬ ትናንት ከሱንዮች ጋር አብሮ እየወጣ አብሮ እየገባ አብሮ እየበላ አብሮ ዳዕዋ ያደረገ የነበረ ዛሬ ከቢድዓ ሰዎች ጋር ተልመጥምጦ አንድነን ብሎ እጁን አንስቶ ማለት ነው የአንድነትን አርማ አሳይቶ ሲያበቃ ሰለፊዮችን ማዛ እየተዋጋ ከሰለፊዮች ጋር ማለት ነው ጦርነት ከፍቶ እኔ ሱንይ ነኝ ወይም ደግሞ እኔ ሱንይ ካልሆንኩኝ ካልተባልኩኝ ቂያማ አቆማለሁ የሚል አካል ነው። ሱብሃንአላህ ወላሂ አላህ ይጠብቀን። ሊዛ ቂለ ሊልኢማም